ሁሉ አስጨነቀሽኝ። ያለቀ ሀይሚ ታፈቅሪኛለሽ? አዎ ፍቅራየው የሚነካ የሚዳሰስ ልባየው ልክ እንደ ሕፃን ንጹህ ነው ሰዋየው የዋህ እንደ ርግብ እንደና ብያለው በማላጥፈው ቃል የኔና እግዚአብሔርን በጣም ፈርቼ ነበር። በቃ እንጃ የኔና ለጥያቄ መልስ ያገኘሁባት የኔናት 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 ካለም ካጀቡ እፎ ያልኩባት ኧረ ወይኔ ብሩኬ ኧረ ሞትኩኝ። ይበልጥሽ የሚያዘኝ ካሜራውን ዞር አድርጉት ከዚህ ጋር በጌታ ስም። ብዙ ሰዎችን በጣም ምላሽ እየጠበቁ ነበር። ሲጀመር ባላፈቅረኝ ሁሉ ጊዜ ታገሳለሁ። አንተን ለማፍቀር እችላለሁ። በጣም እድለኛ ሴት ነኝ ባንተ በመፈቀር። እሱን እንድታውቅ እፈልጋለሁ። እኔም በጣም እሺ በኢየሱስም በስተመጨረሻ ተገላገልኩ። በቃ እኔ አሁን ይበልጥ እኮ በቃ እንቅልፍ እንዳልተኛ ነው የምታደርገኝ እኮ። አሁን አይነጋለኝም በቃ እኮ ወይኔ ቢሮ ኧረ በስመ አብ ጭራሽ እንዲህ እያሳፈርኩሽ። ኧረ እኔማ አፍሬ እኮ ነው። አሁን ልታለቅሺ ነው እንዴ? እኔ በቃ እንዳታለቅሺ እንድታለቅሺ ምናምን አልፈልግም። እሺ ከዚህ በኋላ እሺ ከዚህ በኋላ እኔ ከአንቺ ጎን ነኝ። ይሄ አብሬሽ ነው። እሺ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እሺ እንዴት ነው ደስ የሚለው ከአንቺ መስማት ቃል ግን በእናትሽ ያለቀስኩት ደግሞ ከፍቶኛ አይደለም ደስተኛ ስለሆንኩ ነው። ምን አስፈርቶሽ ነበር እስካሁን ዝም ያልሽው? በእግዚአብሔር እርግጠኛ በእኔ ምናምን ብለሽ ባይሆን ይሉ ሰዓት ሙድ የምትይዥብኝ ሙድ አይደለም ነው እንጂ